እኔ ሁለት ሰዎች ትግስቱን ከሰጣችሁኝ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄው እዚህ ያለ ይሄ ነው። ይሄን ሁሉ በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡልኝ በእናታችሁ። ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው። ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ በመፍጠር ይችላል አይደለም አዶናይ? እስቲ ይችላል በሉ። Thank you. ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። Thank you. Thank you so much. Thank you. ክሪስታል የዋንጫ ሽልማትም አለው። Wow, nice. ሌሎች ማህበራዊ ኃላፊነቱን እንድትወጣ ፖፑላር ኤሌክትሮኒክስ Thank you so much. አመሰግናለሁ። ነበር እጅግ አድርገን እናመሰግናለን። እባካችሁ ቦታችሁን ያዙ። ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት የስራ ኃላፊዎችና አዶናይ በጋራ በመሆን ይህንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። ዋው አባባው ስራዬ ነበር። እንኳን ደስ አለኝ አባት። እታ አባቱ ዋው አለው ካርገት ስራዬ ነበር። እሺ ዋው ግባ። እኔ ከፍትላለሁ። እዛ በፊት የምፈጽመው ነገር ስላለኝ ምን እሺ ብታወራው ነገር አለ አይደለም። ወጉ ይድረስ እንጂ ተንበርክኬ ለባለቤቱ። እሺ ኦሬ እታ አባቱ